ሕይወታችሁ ላይ አትሁኑ ቁጡ እስቲ በርታ በሎ። በነገራችን ላይ እንዳለማወቅ ደፋር የሚያደርግ ነገር የለም። የምትመለከቷቸው ሰዎች እንግዲህ ሰርፕራይዝ እናደርጋለን የሚሉ ናቸው። እንቺ ልጅቷ ደግሞ ቤተሰቧ ይሆናል ወይም ደግሞ የቅርቧ ሰው ሞቷል። ታዲያ ፍቅረኛዋ ምን ቢልክላት ጥሩ ነው? እንዳያችሁት አበባ ምናምን ላከላት መጽናኛ ይሆናል ብለን እንያዘው። ነገር ግን በጣም ያስገረመኝ ነገር ኬክ መላኩ ነው። እና ኬኩን ሁሉ ቆርሳው ከዛ መልእክት በቃ እግዚአብሔር የፈቀደውን ያደርጋል አይዞሽ የኔ ውድ ምናምን። ኬኩ ምንድን ነው ማለት? የሞቱት ሰዎች ጋር አንተ ጸብ አለ? ደስ ብሎ ነው ኬክ የላከው? መቼም እስከምናውቀው ድረስ ኬክ ሊቆረስ የሚችለው ቤተሰብ ከቤተሰብ ሲሰባሰብ፣ ምርቃት ሲኖር፣ ልደት ሲኖር፣ የሆነ ሰርግ ሲኖር ነው እንጂ ሀዘን ላይ እገሌ ስለሞተ እንኳን በቃ አይዞ እግዚአብሔር ያጽና ተብሎ ኬክ ሲቆረስ አይተን አናውቅም። እና ለማንኛውም ደፋር የሚያረጋችሁ ነገር ከፈለጋችሁ አለማወቅ ነው። ሲቀጥል ደግሞ ሰርፕራይዝ እናደርጋለን የምትሉ እዚህ ቲክታክ ላይ ያላችሁ ሰዎች ደግሞ በተቻላችሁ አቅም ሰርፕራይዝ የምታደርጉበት ወይም ደግሞ የምታጽናኑበትን መንገድ ብታውቁ የተሻለ ነው ብዬ አስባለሁ። ለማንኛውም ይህን ቪዲዮ ወደ እናንተ ያመጣሁት በጣም ግራ ስለገባኝና ስላዝናናኝም ጭምር ነው። ለማንኛውም እስቲ ሀሳባችሁን ኮመንት ላይ አስቀምጡልኝ።